የኢስላም ዳግም ማንሰራራት ለምን በኢትዮጵያ አልሆነም? መካ ከመሆኑ ይልቅ በጊዜው ከነበሩ ለምሳሌ ከሮም ወይም ደግሞ ከፋርስ ለምን አልተነሳም? የተላከው ለዓለም ቢሆንም ለምን እነዚህ ቦታዎች እያሉ በትክክል መካ ለምን ተመረጠ? የሚል ጥያቄ ከነቢያችን ሰለላሁ ዐለይሂ ወሰለም ሲራ ጋር ተያይዞ ይነሳል። እናም የሲራ ማለትም የነቢያችን ሰለላሁ ዐለይሂ ወሰለም ባዮግራፊ አጥኚ ዑለማዎች ብዙ አይነት ምክንያቶችን ያነሳሉ። ከነዚህ ምክንያቶች ዋና ዋና ያልናቸውን ዛሬ 10 ምክንያቶችን እናነሳለን። ከነዚህ መሰረታዊ ምክንያቶችም አንደኛው ምንድነው የመካ ጂኦግራፊያዊ አቀማመጥና የመካ አረቦች ወደ ተለያዩ ቦታ የመንቀሳቀስ ባህሪ ያላቸው መሆናቸው ነው። ማለትም የመካ ጂኦግራፊያዊ አቀማመጥና የአረቦች ተንቀሳቃሽነት ማለት ነው። ለዚህም እንደ ማሳያ የሚሆነው ምንድነው አረቦች በክረምት ወደ የመን በበጋ ደግሞ ወደ ሻም ወደ ሱሪያ ጉዞ ያደርጉ ነበር። ይህም የሚሆንበት ምክንያት ምንድነው? መካ የምታበቅል ሀገር አልነበረችም። በተወሰነ መልኩ ብቻ ትንሽ የእርባታ እንቅስቃሴ ነበር። ከዛ በተጨማሪ ግን አረቦች የሚንቀሳቀሱት በምንድን ነበር? የሚተዳደሩት በምን ነበር? በንግድ ነበር። ለዚያ ወደ ተለያዩ ቦታዎች ይንቀሳቀሱ ነበረ ማለት ነው። ይህም እስልምና ገና መካ ውስጥ እንዳለ የሩቅ ቦታ ህዝቦች ስለ እስልምና እውቀት እንዲኖራቸው እንዲሁም ደግሞ በቀጣዮቹ ዓመታት እስልምና በጣም በከፍተኛ ፍጥነት እንዲስፋፋ አድርጎታል ማለት ነው። ለዚህም እንደ ምሳሌ የምናየው የአረቦች ተንቀሳቃሽነታቸው ምክንያት የምናየው ለምሳሌ ኢንዶኔዥያን በምንመለከትበት ጊዜ ማሌዥያ እስልምና ወደ እነዚህ ሀገራት የሄደው ወደ ቻይና ጨምሮ ወደ አንዳንድ የራሽያ ቦታዎች ላይ የሄደው በመጀመሪያ የተዋወቀው በምንድን ነው? በንግድ ነው። አሁን ወደ ኢንዶኔዥያ ማንኛውም የተላከ ወደ ኢንዶኔዥያ እና ወደ ማሌዥያ ማለትም ወደ ደቡብ ኤዥያ የተላከ ማንኛውም ሰራዊት የለም። ነገር ግን ኢንዶኔዥያ አሁን ማጆሪቲ ሙስሊም ሀገር ናት። ከአንደኛ የሙስሊሞች ብዛት ያለባት ሀገር ናት። በቅርብ 5 ዓመታት በፊት እስከ 200 ሚሊዮን ሙስሊም ድረስ ነበር። አሁን ያለበትን ገምቱ። ማሌዥያንም ተያይዞ አስቡ እና ይህ እንዲሆን ያደረገው ምንድነው? የአረቦች ተንቀሳቃሽነት ባህሪ እንዲሁም ደግሞ ከጂኦግራፊያዊ አቀማመጥ ጋር በተያያዘ ነው ማለት ነው።